السلام عليكم ورحمة الله وبركاته إنا لله وإنا إليه راجعون مفتي حاج عمر إدريس ودا آخرة هيدو مفتي حاج عمر إدريس بحكمنا سيردو كقويو بحالا بزاري ولت ودا آخرة مهداتشو تاوقوال يقدمو ኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት የነበሩት ሙፍቲ حاج عمر إدريس ማህበረሰቡን በማስተማር በማገልገል ከፍተኛ ስራ ሰርተዋል በዛሬው ዕለት ወደ አኺራ መሻገራቸው የታወቀው حاج عمر إدريس የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር በወረሂመኖ አውራጃ ባሁኑ ለጋምቦ ወረዳ ገነቴ በመትባል መንደር ግንቦት 21 1929 ነው ገና በለጋድሜ ዕውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምናን ዕውቀት ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል حاج عمر ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት የመምህራቸውን የሐጅ መሐመድ ሳኒ ሐቢብን ፈለግ በመከተል ነው እዚያም የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት حاج መሐመድ ሳኒ ሐቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ ከከተማዋ ጋራ አብሮ ለመኖር እንዳልነበረም ይገልጹ ነበር ሙፍቲ በህይወት በነበሩበት ጊዜ ሙፍቲ حاج عمر إدريس ወደ አዲስ አበባ ከመጡ በኋላ በተለይም በዋነኛነት በኑር መስጂድ የቁርአን ተፍሲር ያስተምሩ ሲሆን በመኖሪያ ቤቶችም በርካታ ደረሶችን ያቀርቡ ነበር ተቀዳሚ ሙፍቲ حاج عمر إدريس በኢትዮጵያ እስልምና ጉዳዮች ምክር ቤት በተለያዩ እርከኖች ያገለገሉ ሲሆን የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት በመሆን ከለውጡ በኋላም ማገልገላቸው የሚታወቅ ነው ሙፍቲ حاج عمر إدريس ህክምናቸውን ሲከታተሉ ከቆዩ በኋላ በዛሬው ዕለት ወደ አኺራ ሄደዋል የሙፍቲ حاج عمر إدريسን መሞት ተከትሎ የተለያዩ አካላቶች ሐዘናቸውን እየገለጹ ሲሆን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተቀዳሚ ሙፍቲ حاج عمر إدريس የተሰማቸውን ሐዘን ገልጸዋል ጠቅላይ ሚኒስትሩ ባስተላለፉት መልእክት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ حاج عمر إدريس በማረፋቸው ሐዘን ተሰምቶኛል ብለዋል አያይዘው ሙፍቲ حاج عمر إدريس በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ ዕውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ሲሉ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል የሙፍቲ حاج عمر إدريسን ቀብር ለማስፈጸም ኮሚቴ መዋቀሩ የተገለጸ ሲሆን እርሳቸውን በሀገር ደረጃ ያላቸውን ተቀባይነት በሚመጥን መልኩ የሽኝት መርሃ ግብሩ እንደሚከናወን ተገልጿል ሃሩን ሚዲያ በሙፍቲ حاج عمر إدريس የተሰማን ሐዘን እየገለጽን ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እንመኛለን ሙፍቲ حاج عمر إدريسን መሞትን ተከትሎ ጠቅላይ ሚኒስትሩን ጨምሮ የሐዘን መልእክታቸውን ያስተላለፉ ሲሆን የኢትዮጵያ እስልምና ጉዳዮች ምክር ቤትም የተሰማውን ሐዘን ገልጿል ሙፍቲ حاج عمر إدريسን በሚመጥን መልኩ ሽኝት ለማካሄድ ኮሚቴ ተዋቅሮ ስራ እየተሰራ መሆኑን ታውቋል ሃሩን ሚዲያ በማህበራዊ ድረገጾቻችን ተከታታይ መልእክቶችን የምናደርሳችሁ ይሆናል جزاكم الله خير والسلام عليكم ورحمة الله وبركاته ليس الغريب غريب الشام واليمن ولكن الغريب غريب اللحد والكفن